ሰላም እንዴት ናችሁ የተወደዳችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። እንግዲህ የዘጠነኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው ማለት ነው። ቻፕተር 3 ላይ ኢኮኖሚክ ሪሶርስስ ኤንድ ማርኬትስ የሚለውን ኮንሴፕቶች እያየን ነው። እንግዲህ በዛሬው ሴሽን ደግሞ ሰብሴክሽን 3.3 ታይፕስ ኦፍ ማርኬትን የምናይ ይሆናል። ከዚህ በፊት በነበረው እንግዲህ ኢኮኖሚክ ሪሶርስስ በሚለው ስር በደንብ አይተናል ማለት ነው። ታይፕ ኦፍ ኢኮኖሚክ ሪሶርስስ እነማን ናቸው? ፋክተር ፔመንቶች እነማን ናቸው? አራቱ ፋክተር ኦፍ ፕሮዳክሽን የሚባሉት እንዲሁም ደግሞ ተያይዞ የሚመጡት ፋክተር ፔመንቶች ሪዋርዶቻቸው እነማን ናቸው? እንዲሁም ደግሞ በ3.2 ደግሞ ምን አይተናል? ሪኒዌብል እና ነን ሪኒዌብል የሚባሉት የሪሶርስ ታይፖችን ካየን በኋላ እንዴት አድርገን ኮንዘርቭ እናድርግ ሶ አስ ቱ ናት ኤንድ አፕ ኢን ዲፕሌሽን የሚለውን ነገር አይተናል ማለት ነው። በዛሬው ሴሽናችን ደግሞ የማርኬት ፓርቲ የሆነውን ታይፕስ ኦፍ ማርኬትን የምናይ ይሆናል። ቤዚክሊ ሁለት አይነት ታይፕ ኦፍ ማርኬቶችን እናያለን፣ ፋይናንሻል ማርኬት ኤንድ ጉድስ ማርኬት። ከዛ በኋላ እዚህ ቤሲስ ላይ ምን እናደርጋለን? ሰርኩላር ፍሎ ሞዴልን የምንገነባ ይሆናል ማለት ነው። በቀጥታ ወደ ዛሬው ሴሽን እንግዲህ ከመግባት በፊት ሁልጊዜ እንደማስታውሳችሁ እዚህ ጋር ሳይታችን አለ www.lucybridgeacademy.com ላይ ስትገቡ ፐርሶናላይዝድ የሆነ ኤአይ አሲስታንት አለ which is ከ5 በላይ ቋንቋዎችን የብል ስለሆነ በፈለጋችሁት ቋንቋ ቻት ማድረግ እና መጠቀም የምትችሉት ነው። እንዲሁም ደግሞ ሾርት ኖቶች አሉት። እነዛን ሾርት ኖቶች እና ብሪፍ ኖቶች ማንበብ መረዳት ትችላላችሁ። ፕላስ ቱ ዛት ኩዌስችን ባንክ ስላለው እዛ ላይ ጥያቄዎችን መስራት መለማመድ እንደምትችሉ ላስታውሳችሁ እወዳለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ we are going to define and list type of markets ማለት ነው። መጀመሪያ ማርኬት ስንል ግን ምን ማለታችን ነው? ማርኬት ስንል ፊዚካል ማርኬት ምንድን ነው? ሱፐር ማርኬት እና ጉሊት ምንለው ገበያ ነው ሪፈር ብቻ የምናደርገው ወይስ ምንድን ነው ዴፊኒሽኑ? ህጋዊ ስሙ ምንድን ነው? ዴፊኒሽኑ የሚለውን እስኪ ማርኬት is an institution where what buyers and sellers meet to exchange goods and services። ፊዚካልም ሊሆን ይችላል፣ ቨርቹዋልም ሊሆን ይችላል። ኦንላይን ልታዙ ትችላላችሁ ከሼን ከአማዞን ብዙ ፕላትፎርሞች አሉ አይደለም? አሁን ቴሌብር ዘመን ገበያ ኦንላይን ማርኬት ነው፣ ማርኬት ስቶር ነው። ምንድነው የሚደረገው? ገዢና ሻጭ ከተገናኙ ፕላትፎርም ካለ እንደዛ አይነት ምን ብለን ሪፈር እናደርገዋለን? it's just a ማርኬት ብለን ሪፈር እናደርገዋለን ማለት ነው። ስለዚህ ፊዚካል ላይክ ስቶር፣ ዲጂታል ላይክ ኦንላይን ፕላትፎርምስ ማርኬት እንላቸዋለን ማለት ነው። ስለዚህ እንደዚህ ብለን ከበየነው በኋላ ዲፋይን ካደረግነው በኋላ ማርኬትን እንግዲህ we have 3 major types of market ጉድስ ማርኬት ወይም ሰርቪስ ማርኬት የምንለው አለ። ሌበር ማርኬት ስራና ሰራተኛ የሚገናኝበት ማርኬት አለ። እንዲሁም ፋይናንሻል ማርኬት አለ ማለት ነው። ጉድ ኤንድ ሰርቪስ እንግዲህ የተለመደው ማርኬት ነው። አንድ ሰው ሰርቪስ ለመጠቀም የሕክምና አገልግሎት ለመጠቀም የትምህርት አገልግሎት ለመጠቀም የኮንሰልታንሲ አገልግሎት ለመጠቀም ምን ያደርጋል? ሰጪዎቹ ጋር ይሄዳል። በዚህ ሲናሪዮ ተጠቃሚ የፈለገው ምንድነው? ገዢ ነው። ሰጪው አገልግሎት ሰፕላየሩ ደግሞ እነዛ ኢንስቲትዩቶች ምንድናቸው ማለት ነው? አቅራቢ ወይም ደግሞ ሻጭ ናቸው ማለት ነው። ስለዚህ ገዢና ሻጩ ስለተገናኙ ይሄ ማርኬት ጉድ ኤንድ ሰርቪስ ማርኬት ይባላል። ጉድስ ማርኬት ላይ ደግሞ የተለመደው አይነት ማርኬት ነው። የምፈልገውን እቃ ኮንሰምፕሽን ጉድ ሊሆን ይችላል ወይም ዱራብል ጉድ ሊሆን ይችላል ሄደን የምንገዛበት ማርኬት ያ እንግዲህ ጉድስ ማርኬት ይባላል ማለት ነው። እንዲሁም ደግሞ ሌበር ማርኬት የምንለው ስራና ሰራተኛ የሚገናኝበት፣ ቀጣሪዎች ቫካንሲ ፖስት ያደርጋሉ። በዚህ ጊዜ ቀጣሪዎች ምንድናቸው? ገዢ ናቸው። ሌበሩ ደግሞ ራሱን ለመሸጥ ሲቪውን አዘጋጅቶ ይሄዳል ማለት ነው፣ ዝግጁ ሆኖ። ስለዚህ ይሄ ሌበር ማርኬት እንለዋለን። ፋይናንሻል ማርኬት ደግሞ ምንድነው? ካፒታል ፈላጊውንና ፋይናንሻል ካፒታል ስፔሲፊካሊ ፈላጊውንና ካፒታልን የሚያገናኝ ነው። ሃውስሆልዶች ሴቭ ያደርጋሉ። ሴቭ ያደረጉትን ገንዘብ ደግሞ መሀል ላይ ያሉ ፋይናንሻል ሴክተሮች ምን ያደርጋሉ ማለት ነው? ፋይናንስ ወደ ፈላጊው ያበድራሉ፣ እንዲንቀሳቀስ ቢዝነሱን በደንብ ሞቢላይዝ አድርጎ ፋክተሮቹን እንዲሰራ ያደርጋሉ ማለት ነው። ኦልሶ ቦንድ ማርኬቶች፣ ስቶክ ኤክስቼንጆችም እዚህ ውስጥ ልናስገባቸው እንችላለን ማለት ነው። ኦኬ ሶ ሌትስ ሲ ዘ ጉድስ ኤንድ ሰርቪስ ማርኬት። እዚህ ማርኬት ላይ ሃውስሆልዶች ይገዛሉ፣ ቢዝነሶች ምን ያደርጋሉ? ይሸጣሉ። ኮንሱመብል የሚባሉትን ኮንሰምፕሽን ጉዶች ናቸው። ኮንሱም የሚደረጉ ሃውስሆልዶች እንግዲህ ኮንሱም በማድረግ ነው የሚታወቁ ሮላቸው። ኢኮኖሚ ውስጥ ኮንሱም ማድረግ ነው። እንዲሁም ፋክተር ሰርቪሶችን ፕሮቫይድ ማድረግ ነው። ኢት ኢንክሉድስ ፊዚካል ስቶርስ፣ ኦንላይን ሾፕስ፣ ኢንፎርማል ኤክስቼንጅስ ላይክ ትሬዲንግ ዊዝ አ ፍሬንድ። እንደዚህ አይነት ነገሮችን ያካትታል። ፊዚካል ስቶር፣ ኦንላይን ሾፕ፣ ኢንፎርማል ኤክስቼንጆችን ያካትታል ጉድስ ኤንድ ሰርቪስ ማርኬት ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ